አድዋና ቅዱስ ጊዮርጊስ ፓትሮን ሴንት የሚባል ነገር ታውቃላችሁ? ጠባቂ ቅዱስ እንደሚባለው ማለት ነው። በሀገራት ደረጃም ቅዱሳን ጠባቂ ቅዱሳን ወይም ደግሞ ሀገራትን ይጠብቃሉ ተብለው የሚታመኑ ቅዱሳን አሉ እና ከነዛ ውስጥ እንግዲህ በሀገራችን የሚታወቀው ያው ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ የኢትዮጵያ ገበዘ ኢትዮጵያ ወይም የኢትዮጵያ ገበዝ ነው ተብሎ ይታመናል በቤተክርስቲያናችን። ከአድዋ ታሪክ ጋር ያለው ግንኙነት ምን ይመስላል የሚለውን ለማየት እንሞክር እስኪ ዛሬ። በአድዋ ጦርነት ታሪክ ውስጥ የቅዱስ ጊዮርጊስ ስም ከድሉ ጋር በማይነጣጠል ሁኔታ የተሳሰረ ሆኖ እናገኘዋለን። በመጀመሪያ ደረጃ የምናገኘው የታቦቱ ጉዞ ነው። አጼ ምኒልክ የክተት አዋጅ አውጀው ከእንጦጦ ሲነሱ የአዲስ አበባው የዳግማዊ ምኒልክ መታሰቢያ ቅዱስ ጊዮርጊስ ቤተክርስቲያን ታቦትን አብረው ይዘው ዘምተዋል። ይህ የሆነው ለሰራዊት መንፈሳዊ ብርታት ለመስጠትና አገሪቱን ለፈጣሪ አደራ ለመስጠት እግዚአብሔር እንዲጠብቀን የእግዚአብሔር ረዳትነት ጥበቃ እንዳይለየን በማለት ታቦት ይዘው ወደ አድዋ ዘምተዋል። ሁለተኛው የጦርነቱን ቀን ስናይ በየካቲት 23 የካቲት 23 የቅዱስ ጊዮርጊስ ወርሃዊ በዓል እንደሆነ ይታወቃል። ታሪካዊ የአድዋ ጦርነት የተካሄደው የካቲት 23 ቀን ነው። ይህ ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀን አቆጣጠር ወርሃዊ መታሰቢያ ነው የቅዱስ ጊዮርጊስ ሰማዕቱ። ጦርነቱ በዚህ ቀን መዋሉ ለኢትዮጵያውያን ተዋጊዎች ቅዱስ ጊዮርጊስ ከኛ ጋር ነው የሚል ትልቅ እምነትና ወኔ ሰጥቷቸዋል። ሶስተኛው የነጭ ፈረሰኛው ምስክርነት ነው። በጦርነቱ ወቅት የነበሩ የታሪክ ጸሐፊዎችና በወቅቱ የተማረኩ የጣሊያን ወታደሮች እንደመሰከሩት በጦርነቱ መካከል በነጭ ፈረስ ላይ የተቀመጠ ጀግና ወይም ደግሞ መልአክ ወይም ደግሞ ቅዱስ የሚመስል ብቻ በሰማይ ላይ ታይቶ እንደነበር ተናግረዋል። ጣሊያኖቹ ይህ ሰማያዊ ኃይል ግራ አጋባን እያሉ መናገራቸው በቃል ታሪክ ይነገራል። እንደዚሁም ደግሞ በተለያዩ ጸሐፊዎች ተጠቅሷል። ኢትዮጵያውያንም ይህንን ታዲያ የቅዱስ ጊዮርጊስ እርዳታ እንደሆነ ያምናሉ። እስካሁንም ድረስ ይታመንበታል። አራተኛው ከአድዋ መልስ ያለውን ሁኔታ ነው የምናየው። አጼ ምኒልክ ድል አድርገው ሲመለሱ ድሉን የሰጠን የሰራዊት ጌታ እግዚአብሔር ነው በሚል እምነት በያዙት ታቦት ስም በአሁኑ ፒያሳ ቅዱስ ጊዮርጊስ የቅዱስ ጊዮርጊስን ካቴድራል አሳንጸዋል። ዛሬም ድረስ በቤተክርስቲያን ውስጥ ድሉን የሚያሳዩ ስዕሎችና ታሪካዊ ቅርሶች ይገኛሉ። የመጨረሻው የምናገኘው አይኮኖግራፊ የሚባለው ወይም ደግሞ አሳሳል የቤተክርስቲያን አሳሳል አለ። እንግዲህ የቤተክርስቲያን የቅዱሳን ስዕላት አሳሳል አለ በስነ ጥበብ ዘርፍ ማለት ነው። በአድዋ ጦርነት ስዕሎች ላይ ታዲያ ሁልጊዜም ከላይ በኩል ቅዱስ ጊዮርጊስ በነጭ ፈረስ ላይ ሆኖ ዘንዶውን ጠላትን ሲወጋ፣ ከታች ደግሞ አጼ ምኒልክና ሰራዊቱ ሲዋጉ ተደርጎ መሳሉ የተለመደ ነው። እንደዚህ አይነት ስዕሎችም አሉ። ይህም የሚያሳየው ድሉ መንፈሳዊና ምድራዊ ቅንጅት እንዳለው ያሳያል። ከዚህም በተጨማሪ በስጋ ዘመዶቹ የሆኑትን ትቶ እኛን በእምነትና በእውነት የተበደልነው ወግኖ እንደተዋጋ ለማሳየት እንግዲህ ከአድዋ ሰራዊቱ ሲዋጋ ከላይ ደግሞ የቅዱስ ጊዮርጊስ ስዕል ተደርጎ ይሳላል። በዚህም አማካኝነት እንግዲህ አድዋና ቅዱስ ጊዮርጊስ የተያያዙና የማይነጣጠሉ ታሪክ ሆኖ እናገኘዋለን።